ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምናችሁ። ዛሬ ስለ ጊዜ እንመለከታለን ወይም አድቨርብ ኦፍ ታይም ይባላሉ። ያው ጊዜን ገላጭ የሆኑት ጊዜዎች በጊዜ ድርጊት ስለሚገለጽ ከድርጊት ጋር የተያያዙ ነገሮች ደግሞ አድቨርብ እንላቸዋለን። ግስን ገላጮች ናቸው። መች የአንድ ነገር ተከናወነ የሚለው ይከናወናል የሚለውን ያመለክቱናል። ስለዚህ በአጠቃላይ ዛሬ የምናየው ስለ ጊዜ ገላጭ ነው ማለት ነው። ስለዚህ ጊዜን የሚገልጹ ቃላቶች ደግሞ ያው በተለምዶ በእኛ በአማርኛ እናውቃቸዋለን። በእንግሊዝኛ ደግሞ ምን ይባላሉ እናይና እነዚህ ደግሞ የምን ምሳሌ ናቸው? የአድቨርብ ምሳሌ ነው። ባለፈው የአድጀክቲቭ ምሳሌዎችን ከለሮችን ተመልክተናል። ቀለማት አድጀክቲቭን፣ ስምን፣ ገላጭን እንደሚገልጹ አይተናል። ታይም ደግሞ ጊዜ አድቨርብን ነው የሚገልጹት። አድቨርቦች ናቸው፣ ቨርብን ነው የሚገልጹት ማለት ነው። ቨርብን ገላጮች ናቸው። ስለዚህ ፓርት ኦፍ ስፒችን ኦልሞስት እያጠናቀቅን ነው። በዋና ዋናዎችን እያየን ነው። የተወሰኑ አንድ ሁለት ይቀሩናል። እነሱ እናይና ከዚያ በኋላ እያንዳንዱን ደግሞ በዲቴይል በጥልቀት እናያለን። ስለ ቴንስም ስለ ሁሉ ነገር ለመነጋገር በይበልጥ ታይም በጣም ወሳኝ ነው። ታይም ቴንስ ስንጠቀም ጊዜው ነው። በቃ ድርጊቱ መች ተከናወነ ነው። ዛሬ ነው የሚከናወነው፣ አሁን እየተከናወነ ነው፣ ወደፊት እየተከናወነ ነው የሚለውን በሙሉ የሚገልጸው አድቨርብ ኦፍ ታይምን ስንጠቀም ነው። ታይም ጊዜ ገላጮችን ስንጠቀም ነው። ስለዚህ እነዚህንም ከያዝን በኋላ አሁን ወደፊት በቀጣይ ስለ ቴንስ ስለተለያዩ ነገሮች ስናጠና ነገሮች በጣም ቀለል እያሉ ይሄዳሉ። በነገራችን ላይ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እንዲሁም ላይክ በማድረግ እንድተባበሩን እናሳስባለን። የዛሬውን ትምህርት እንግዲህ አሁን እንጀምራለን ማለት ነው። ታይም ማለት ያው ጊዜ ነው። ታይም ጊዜ ነው። ጊዜ ውስጥ ከምንጠቀምባቸው ዴይ እንላለን፣ ቀን ማለት ነው። ዴይ ቀን ነው። ናይት ደግሞ ምሽት ነው። በቃ ዴይ ቀን ብርሃን ያለው ታይም ያ ቀን እንለዋለን። ናይት ደግሞ ምሽት እንለዋለን። ዴት ግን ስንል ዕለት ነው። ዴት ዕለት ማለት ዛሬ መስከረም 15 እንደዚህ ብለን ዕለቱን የምንገልጽበት ማለት ዛሬ ሮብ ነው ሐሙስ ነው እንዲህ ብለን ዕለቱን የምንገልጽበት ደግሞ ዴት እንለዋለን ማለት ነው። እስከነ ወሩ እስከነ ዕለቱ እስከነ ዓመተ ምሕረቱ የምንገልጽበት ቀን ስንጽፍ ከፊት ለፊት ዴት ብለን የምንጠራው ያ ዕለት እንለዋለን ማለት ነው። ስለዚህ ዴት ስንል ቀን ብርሃን ያለበትን ታይም ዴት ቀን እንለዋለን። ናይት ደግሞ ምሽት የቀን ተቃራኒ ነው። ዴት ግን ስል ዛሬ ዕለቱ 16 አንደኛ ወር 19 2018 እንዲህ ብለን የምንጠራበት አጠራር ቀን ነው ይሄ ማለት ነው ዕለት ስንል። ስለዚህ ልዩነቱን እነዛ ዴት ስንል ብርሃኑ ያሌ ቀኑ ብርሃን ያለበት ቀን፣ ምሽቱ ደግሞ ጨለማው ታይም ናይት እንለዋለን ማለት ነው። ሁለቱን ልዩነቱን ተመልከቱት ማለት ነው። ስለዚህ ዴይ ስንል ቀን፣ ዴይ ቀን፣ ዴት ዕለት፣ ዴት ዕለት። ቱሞሮ ነገ ማለት ነው። ቱሞሮ ነገ። ቱዴይ ዛሬ፣ ቱዴይ ዛሬ፣ ቱዴይ ስንል ዛሬ። ዊክ ዴይ ስንል የስራ ቀናት ከሰኞ እስከ አርብ ያሉት ቀናት ዊክ ዴይ ይባላሉ። የስራ ቀናቶች ማለት ከሰኞ እስከ አርብ ያሉት ቀናቶች በአንድ ላይ ዊክ ዴይ እንላቸዋለን። ስለዚህ ዊክ ዴይ የስራ ቀናት። ዊኬንድ ስንል ደግሞ ቅዳሜና እሁድ የእረፍት ቀናቶች። ያው አብዛኛው ጊዜ አንዳንድ የግል መስሪያ ቤት ቅዳሜ ሊሰራ ይችላል፣ ግን በተለምዶ ቅዳሜና እሁድ የእረፍት ቀን ስለሆኑ ዊኬንድ እንላቸዋለን። ዊኬንድ ቅዳሜና እሁድን በአንድ ላይ ዊኬንድ እንላለን ማለት ነው። በመቀጠል በሳምንት ውስጥ ያሉ ቀናቶችን እናያለን ማለት ነው። ዊክ ስንል ሳምንት ማለት ነው። ዊክ ሳምንት፣ ዊክ ሳምንት። መንደይ ሰኞ፣ መንደይ ሰኞ። ቱስዴይ ማክሰኞ፣ ቱስዴይ ማክሰኞ። ዌንስዴይ ረቡዕ ነው። ዲ አትነበብም፣ ዲ ትዋጣለች፣ ሳይለንት ነው የምትሆነው። ዌንስዴይ ረቡዕ፣ ዌንስዴይ ረቡዕ። ተርስዴይ ሐሙስ፣ ተርስዴይ ሐሙስ። ፍራይዴይ ዓርብ፣ ፍራይዴይ ዓርብ። ሳተርዴይ ቅዳሜ፣ ሳተርዴይ ቅዳሜ። ሰንዴይ እሁድ፣ ሰንዴይ እሁድ።
በመቀጠል ወራቶችን ደግሞ እናያለን ማለት ነው። መንዝ ማለት ወር መንዝ ማለት መንዝ ስንል ወር ነው። ወር ይር ስንል ደግሞ አመት ነው። አመት አሁን ይሄ አመት 2018 ዓመት ነው እንደምንለው ማለት የዓመተ ምህረቱ ቀኑ አመቱ 2018 የምንለው አመት ማለት ነው። እንደዛ ነው። ወሩ ደግሞ መስከረም ወር ነው። ስለዚህ መንዝ ወር፣ ይር አመት፣ ሴፕቴምበር መስከረም፣ ሴፕቴምበር መስከረም፣ ኦክቶበር ጥቅምት፣ ኦክቶበር ጥቅምት፣ ኖቬምበር ህዳር፣ ኖቬምበር ህዳር፣ ዲሴምበር ታህሳስ፣ ዲሴምበር ታህሳስ፣ ጃንዋሪ ጥር፣ የፈረንጆች የመጀመሪያ ወር ጃንዋሪ ነው። የኛ ሴፕቴምበር መስከረም ነው። የፈረንጆች ደግሞ የመጀመሪያ ወር በግሪጎሪያን አቆጣጠር ጃንዋሪ የመጀመሪያ ወር ጥር ትባላለች ማለት ነው። ጥር፣ ጃንዋሪ፣ ጃንዋሪ፣ ጥር፣ ፌብሩዋሪ፣ የካቲት፣ ፌብሩዋሪ፣ የካቲት፣ ማርች፣ መጋቢት፣ ማርች፣ መጋቢት፣ ኤፕሪል፣ ሚያዝያ፣ ኤፕሪል፣ ሚያዝያ፣ ሜይ፣ ግንቦት፣ ሜይ፣ ግንቦት፣ ጁን፣ ሰኔ፣ ጁን፣ ሰኔ፣ ጁላይ፣ ሐምሌ፣ ጁላይ፣ ሐምሌ፣ ኦገስት፣ ነሐሴ፣ ኦገስት፣ ነሐሴ። በመቀጠል አሁን በተማርናቸው አድቨርብ ኦፍ ታይም ናቸው ብለናል። የጊዜን ገላጮች የሆኑ አድቨርብ ናቸው። በእነዚህ ተጠቅመን ጊዜን በመግለጽ አረፍተ ነገር እንሰራለን ማለት ነው። አሁን ተመልከቱ። ቀላል ቀላል አረፍተ ነገሮች ነው፣ ብዙም የተወሳሰቡ አንጠቀምም። ቱዴይ ኢዝ መንዴይ፣ ቱዴይ ኢዝ መንዴይ። ዛሬ ሰኞ ነው። በቃ ዛሬ ሰኞ ነው። ጊዜ ነው መጨረሻ ነው የምትመጣው። ቱዴይ ኢዝ መንዴይ፣ ዛሬ ቱዴይ ዛሬ ነው። መንዴይ ሰኞ ነው። በቃ ዛሬ ሰኞ ነው። በቃ ቀለል ያለ አረፍተ ነገር። ዛሬ ደግሞ ሰኞ ከሆነ ነገ ምንድን ነው የሚሆነው? ማክሰኞ። ስለዚህ ቱሞሮ ኢዝ ቱስዴይ፣ ነገ ማክሰኞ ነው። ነገ ማክሰኞ ነው። ዛሬ አዲስ ቃል ያመጣ ነው የለም። ከፊት እስካሁን የተማርናቸው ቃላቶች ነው እየተጠቀምን ያለ ነው። እዚህ ጋርም ተመልከቱ። ዊልን ተምረናል ባለፈው። ዊል ድርጊትን እንደምናደርግ እንደ ፊውቸር ቴንስ እንደሚያገለግል ተነጋግረናል። ስለዚህ ዊልን ደግሞ መጠቀም ተመልከቱ። ሺ ዊል ካም ኦን ፍራይዴይ፣ ቅዳሜ ትመጣለች ነው። በነገራችን ላይ እቺ ኦን ከሰኞ እስከ ዓርብ ያሉትን መንዴይ፣ ቱስዴይ፣ ዌንስዴይ እያለን ስንጠቀም ኦን ፍራይዴይ፣ ኦን መንዴይ፣ ኦን ሳተርዴይ፣ ኦን ፍራይዴይ እያለን ነው የምንጠቀመው። ኢንን አንጠቀምም። ለቀናት ለዕለታት፣ ዕለትን ስንገልጽ ኦን ነው። ወራትን ስንጠቅስ ደግሞ ኢን ነው። እዚህ ጋር ከታች እናየዋለን እሱ። ስለዚህ እቺ ለዛ ሊገባቸው እቺ ያው ፕሪፖዚሽን ነው የምትባለው። ወደፊት የተወሰኑ ፕሪፖዚሽኖችም ስለምናይ በቀጣይ እናያለን ስለ ፕሪፖዚሽን። ሺ ዊል ካም ኦን ፍራይዴይ፣ ቅዳሜ ትመጣለች። ዊ ሹድ ጎ ሰንደይ። አሁን ሹድ ባለፈው ሹድ እንደ ምክራዊ ሀሳብ እንደ መስጠት ነው ብለናል አለ። እሱን ደግሞ ተጠቅመን እዚህ ጋር መሄድ ያለብንን ቀን ስናመላክት ነው። ዊ ሹድ ጎ ሰንደይ፣ እሁድ መሄድ ይኖርብናል። ዊ ሹድ ጎ ሰንደይ፣ እሁድ መሄድ ይኖርብናል። ሂ ዊል ስተዲ ኦን ሳተርዴይ፣ ቅዳሜ ያጠናል እሱ ማለት ነው። ቅዳሜ ፕሮግራም ይዟል ማለት ነው ለማጥናት። ሂ ዊል ስተዲ ኦን ሳተርዴይ የሚለውን እናያለን ማለት ነው። ዊ ዊል ሚት ኢን ሴፕቴምበር። አሁን ተማሪዎች ትምህርት ከተዘጋ በኋላ መስከረም ነው የሚገኙ። ስለዚህ ዊ ዊል ሚት ኢን ሴፕቴምበር፣ መስከረም ላይ እንገናኛለን። ስለዚህ ኢን ሴፕቴምበር ነው የምንለው፣ ኦን አይባልም። ኢን ሴፕቴምበር። ወራትን ስንጠቅስ ኢን እንላለን፣ ቀናትን ስንጠቅስ ደግሞ ኦን እንላለን። ይሄ የመጀመሪያው የፕሪፖዚሽን አጠቃቀም ሳሳያችሁ ነው። ወደፊት በደንብ እናያለን። አሁን ግን ፕሪፖዚሽኖች በደንብ እነዚህ ከአሁኑ እንዳያምታቷችሁ እንድትይዙት ብዬ ነው። ሳምንት ላይ ኦን እንላለን፣ ወራት ላይ ኢን እንላለን። እቺ ብቻ በቀላሉ ያዟት። ያው አንዴ ከተነጋገርን ነገር እንድንይዛ ስለፈለግኩ ነው። ስለዚህ
አንድ ጊዜ እነዚህን አረፍተ ነገር እንድገምና ሙሉውን እንደግማለን። ቱዴይ ኢዝ መንዴይ፣ ዛሬ ሰኞ ነው። ቱሞሮ ኢዝ ተርስዴይ፣ ቱስዴይ። ቱሞሮ ኢዝ ቱስዴይ፣ ነገ ማክሰኞ። ሺ ዊል ካም ኦን ፍራይዴይ፣ ቅዳሜ ትመጣለች። ዊ ሹድ ጎ ሰንደይ፣ እሁድ መሄድ ይኖርብናል። ሂ ዊል ስተዲ ኦን ሳተርዴይ፣ ቅዳሜ ያጠናል። እዚች ጋር እናጠናል ሳይሆን ያጠናል፣ ለአንድ ሰው ነው። ሂ ዊል ስተዲ ኦን ሳተርዴ፣ ቅዳሜ ያጠናል ነው። ወይም ደግሞ እዚህ ጋር ዊ ካረግነው እንችላለን። ዊ ዊል ስተዲ ኦን ሳተርዴ ካልን ቅዳሜ እናጠናለን የሚለውን ይተካል ማለት ነው። ዊ ዊል ሚት ኢን ሴፕቴምበር፣ መስከረም እንገናኛለን። ዊ ዊል ሚት ኢን ሴፕቴምበር፣ መስከረም እንገናኛለን የሚለውን ይይዛል ማለት ነው። አንድ ጊዜ ሁሉንም ደግም በፍጥነት ለመድገም እንሞክራለን። ታይም ማለት ያው ጊዜ ነው። ዴይ ቀን፣ ዴይ ቀን፣ የናይት ተቃራኒው ማለት ነው። ዴት ዕለት፣ ዴት ዕለት። ቱሞሮ ነገ፣ ቱሞሮ ነገ። ቱዴይ ዛሬ፣ ቱዴይ ዛሬ። ዊክዴይ የስራ ቀናት፣ ዊክዴይ የስራ ቀናት። ዊኬንድ ቅዳሜና እሁድ የእረፍት ቀናት ማለት ነው። ዊኬንድ ቅዳሜና እሁድ። ዊክ ሳምንት፣ ዊክ ሳምንት። መንደይ ሰኞ፣ መንደይ ሰኞ። ቱስደይ ማክሰኞ፣ ቱስደይ ማክሰኞ። ዌንስደይ ረቡዕ፣ ዌንስደይ ረቡዕ። ተርስደይ ሐሙስ፣ ተርስደይ ሐሙስ። ፍራይዴይ አርብ፣ ፍራይዴይ አርብ። ሳተርደይ ቅዳሜ፣ ሳተርደይ ቅዳሜ። ሰንደይ እሁድ፣ ሰንደይ እሁድ። መንዝ ወር፣ መንዝ ወር። ይር ዓመት፣ ይር ዓመት። ሴፕቴምበር መስከረም፣ ሴፕቴምበር መስከረም። ኦክቶበር ጥቅምት፣ ኦክቶበር ጥቅምት። ኖቬምበር ህዳር፣ ኖቬምበር ህዳር። ዲሴምበር ታህሳስ፣ ዲሴምበር ታህሳስ። ጃንዋሪ ጥር፣ ጃንዋሪ ጥር። ፌብሩዋሪ የካቲት፣ ፌብሩዋሪ የካቲት። ማርች መጋቢት፣ ማርች መጋቢት። ኤፕሪል ሚያዝያ፣ ኤፕሪል ሚያዝያ። ሜይ ግንቦት፣ ሜይ ግንቦት። ጁን ሰኔ፣ ጁን ሰኔ። ጁላይ ሐምሌ፣ ጁላይ ሐምሌ። ኦገስት ነሐሴ፣ ኦገስት ነሐሴ። አረፍተ ነገሮችን ደግሞ ቱዴይ ኢዝ መንዴይ፣ ዛሬ ሰኞ ነው። ቱሞሮ ኢዝ ቱስዴይ፣ ነገ ማክሰኞ ነው። ቱሞሮ ኢዝ ቱስዴይ፣ ነገ ማክሰኞ ነው። ሺ ዊል ካም ኦን ፍራይዴይ፣ ቅዳሜ ትመጣለች። ሺ ዊል ካም ኦን ፍራይዴይ፣ ቅዳሜ ትመጣለች። ሺ ሹድ ጎ ሰንዴይ፣ ዊ ሹድ ጎ ሰንዴይ፣ ዊ ሹድ ጎ ሰንዴይ። እሁድ መሄድ ይኖርብናል። ሂ ዊል ስተዲ ሳተርዴይ፣ ሂ ዊል ስተዲ ሳተርዴይ፣ ቅዳሜ ያጠናል። መች ጋር ያጠናል። ወይም ደግሞ ዊ ዊል ስተዲ ኦን ሳተርዴይ ግን ካልነው እንዳለ ይቀራል። ቅዳሜ እናጠናለን ነው። ሂን በዊ ከተካን ማለት ነው። ዊ ዊል ሚት ኢን ሴፕቴምበር፣ ዊ ዊል ሚት ኢን ሴፕቴምበር፣ መስከረም እንገናኛለን። ዊ ዊል ሚት ኢን ሴፕቴምበር፣ መስከረም እንገናኛለን። እነዚህ እንግዲህ አድቨርብ ናቸው። ጊዜን አመላካች ነው። መቼ ነው የምንገናኘው? መስከረም ላይ። መቼ ነው የሚያጠናው? ቅዳሜ። መቼ ነው የምንሄደው? እሁድ እያለን ጊዜን፣ ድርጊትን መች እንደምንፈጽም ገላጮች ናቸው። እነዚህ ወደፊት ቴንስን በምንማርበት ጊዜ ጊዜን ስለሚገልጹ በጣም አስፈላጊ የሆኑ አድቨርብ ናቸው። ጊዜን ገላጭ የሆኑ አድቨርቦች ናቸው። ቨርብን የሚገልጹ ጊዜ ገላጭ አድቨርቦች ናቸው። ስለዚህ እነዚህን የሚያዟቸው። አሁን ወደ የመግቢያውን ክፍል ወደ ማጠናቀቁ መተናል። ከዚያ በኋላ ወደ ዋናው የግራመር ፓርት እንገባለን ማለት ነው። እስካሁን ስላዳመጣችሁን አመሰግናለን። የዛሬው ትምህርት በዚሁ አብቅቷል። በሚቀጥለው እስክንገናኝ መልካም ጊዜ። ቻው ቻው።